ሰላም ጤና ይስጥልኝ። ሄኖክ ነኝ ከሄኒላንድ ቱቶሪያል። በዛሬው ዝግጅታችን ላይ አንድ ማስተዋወቃችሁ እንግዳ ይኖረኛል። ይህ እንግዳ የኮምፒውተር ውስጥ ሌላኛው ክፍል ነው። ልክ እንደ አይከኖች አይነት ነው። እርግጠኛ ነኝ ገምታችኋል። እዚህ ጋር የምታዩቸው ናቸው። እነዚህ አራት ነገሮች ተመሳሳይ ናቸው። ጋጀቶች። እነዚህ ጋጀቶች ከአይከኖች በምን ይለያሉ? ጋጀቶችና አይከኖችን የሚለያቸው ብዙ ነገር አለ። ለምሳሌ በተመሳሳይ ካምፓኒ የተሰሩትን ነገሮች እንመልከት። ከኤቪጂ ጋጀት ይህንን እንወስዳለን እና ኤቪጂ ሾርትከት ልዩነቱን አያችሁት? መጀመሪያ ፊት ለፊት እንኳን ሲተያዩ ይለያያሉ። እንደ መጠናቸውም ጥቅማቸውም የተለያየ ነው። ለምሳሌ የዚህ ዋናው ጥቅሙ ምንድነው? ይሄን ክሊክ በምታደርጉበት ጊዜ ዋናውን የኤቪጂ ዩዘር ኢንተርፌስ መክፈት ነው። ከዛ በኋላ እንደገና ያንን ዩዘር ኢንተርፌስ ተጠቅማችሁ የምትፈልጉትን ስራ መስራት ነው። ስለዚህ ይሄ ነገር እንደ ድልድይ ሆኖ ከማገልገል የዘለለ ፋይዳ የለውም። ሊንኮች ናቸው ማለት ነው። ባጭሩ ሾርትከቶች በአጠቃላይ ሊንኮች ናቸው። መልካም። ጋጀቶች ግን ከዛ የዘለለ ስራ ነው የሚሰሩት። ለምሳሌ እዚሁ ጋጀቶች ላይ የራሳቸው የሆነ ዩዘር ኢንተርፌስ እናገኛለን። እዚህ ጋር ስካን ናው የሚላለን። እሱን ብነካው ምንም ዋነኛውን የኤቪጂ አንቲቫይረስ ፕሮግራም ሳይከፍት በራሱ ስካን ማድረግ ይጀምራል። ሌላ አፕዴት የሚላለኝ። ስለዚህ ይሄንን ብነካ ስካን አይደለም የሚያደርገው፣ ነገር ግን አንቲቫይረስን ዳታቤዝ አፕዴት ያደርግልኛል። ሌላ እዚህ ጋር ሰርች ባር አለኝ። ስለዚህ ሰርች ማድረግ እችላለሁ ስለ ቫይረሶች ወይም ስለ ሌላ ጉዳዮች በአጠቃላይ ሰርች ማድረግ እችላለሁ። ስለዚህ ጋጀቶች በራሳቸው ትንንሽ ፕሮግራሞች ናቸው እንጂ አይከኖች አይደሉም። እንዳያችሁት በጣም ብዙ የተለያዩ አይነት ጋጀቶች ይኖራሉ እና የተለያየ አይነት ጥቅም ይኖራቸዋል። ይህ እዚህ ጋር ደግሞ የምታዩት የአዲስ አበባን የአየር ሁኔታ የሚያሳየኝ ነው። ለምሳሌ ዛሬ 11 ዲግሪ ሴልሲየስ ዝቅተኛ፣ 17 ዲግሪ ሴልሲየስ ከፍተኛ እና ዳመናማ የሆነ የአየር ሁኔታ አለ ይላል። ስለዚህ ዳመና እያሳየኝ ነገር ነው። ሮብ ዝናባማ፣ ሐሙስ ዝናባማ፣ አርብ ዝናባማ ምናምን፣ ሁሉም ደግሞ ዝቅተኛው 10 ከፍተኛው 18 ዲግሪ ሴልሲየስ የሚል ነገር አለው። እዚህ ጋር ብታዩት ፊት ለፊት እዚቹ ጋር ሸትዳውን አለችልኝ፣ ሪስታርት አለ፣ ሎክ አለ። ዋው! አንድ ክሊክ ሁሉንም ስራ ይሰራዋል። ይህ በጣም የምወደው ነገር ነው። እኔ በጣም ነው የምጠቀምበት ይሄንን ነገር። አሁን ግን ማሳያችሁ እነዚህን ጋጀቶች እንዴት እንደምታገኙና እንዴት ዲስክቶፓችሁ ላይ እንደምታስቀምጡት ነው። የመጀመሪያው እነዚህን ነገሮች የምትፈልጉትን ማግኘት ብቻ ሳይሆን እዚህ ጋር እንዲታዩ ማድረግ ነው። ቪው ካላችሁ በኋላ መጨረሻ ላይ ሾው ዲስክቶፕ ጋጀትስ የሚል አለ። አሁን የኔ ቲክድ ሆኗል። ስለዚህ እያያችሁት ነው። ማየት ካልፈለጋችሁ እሱን ስትነኩት ይጠፋሉ። የመጀመሪያው ቱቶሪያል ላይ እንደዚህ ነበሩ። እሺ፣ ወይም ደግሞ በተቃራኒው ትነኳቸውና ይመጣሉ። ይሄንን ካደረጋችሁ በኋላ አሁንም ራይት ክሊክ ባዶ ቦታ ላይ አድርጋችሁ ከመጨረሻ ሁለተኛው ጋጀትስ የሚል ይሆናል። ስለዚህ እነሱን ጽፋችሁ ማግኘትም ትችላላችሁ። እዚህ ጋር መታችሁ ይሄው ሁለት ቃል ብቻ ነው የጻፍኩት፣ ግን ጋጀት ጋላሪ የሚለው መጥቶልኛል። እሱን ተነኩታላችሁ። የፈለጋችሁትን መንገድ መርጣችሁ ንኩት። ይሄው ይመጣላችኋል። እናንተ ጋር ካልተሳሳትኩኝ ሸትዳውን ጋጀት ከሚለው ውጪ ሁሉም አለ። እሷን እኔ ኢንተርኔት ላይ ነው ያገኘሁት። ከኢንተርኔት ላይ እነዚህን ጋጀቶች ማውረድ ከፈለጋችሁ ይሄው በቀኝ በኩል መጨረሻ ላይ የዓለም ምስል በትንሹ ያለባትና ጌት ሞር ጋጀትስ ኦንላይን የሚል አለ። ሌፍት ክሊክ ታደርጉበታላችሁ። ያው ኢንተርኔት ያስፈልጋችኋል። ስለዚህ እዚህ ጋር እንደምታዩቸው የተለያዩ ጋጀቶች አሉን። እነዚህ ደግሞ የተከፋፈሉ ናቸው። ፊቸርድ ዲስክቶፕ ጋጀትስ፣ ቶፕ ጋጀትስ ወይም ቶፕ ሬትድ የሚሉ አሉ። ስለዚህ በጣም ብዙ አሉ። ጌት ሞር ዲስክቶፕ ጋጀትስ። ስለዚህ አንዱን ትነኩታላችሁ። በጣም ብዙ ማግኘት ትችላላችሁ። ለምሳሌ እዚህ ጋር ብቻ ያዩ ያሉት እንኳን 274 ፔጅ አለው።
እያንዳንዱ ፔጅ ላይ ደግሞ እንደምታዩት ዋው እዚህ ጋር ላይ ተጽፏል 5467 ሪዛልት ሁሉም ካታጎሪ ውስጥ አለ። ከ5467 ውስጥ እናንተን የሚያስደስት አንድ ይጠፋል ብዬ አላምንም። እርግጠኛ ነኝ የሆነ ነገር ይኖራል። ተዝናኑበት፣ ፈልጉ። ሌላ እዚሁ ተጨማሪ ልነግራችሁ የምፈልገው ነገር ምንድነው ስለነዚህ አይከኖች ጉዳይ ነው። ምክንያቱም ዛሬ የመጨረሻ እንዲሆን እፈልጋለሁ። አይከኖቹን ስትዋቸው ወይም ልብ ብላችሁ አስተውላችሁ ከሆነ ሁለት ነገር አላቸው። የመጀመሪያው ምስላቸው እና ትንሽዬ ነጭ ሳጥን ከቀስት ጋር ያለባቸው ናቸው። በእውነቱ ከሆነ እዚህ ጋር ያሉት ነገሮች ሁላ አይከኖች አይደሉም። እዚህ ጋራ ካሉት ነገሮች ውስጥ ይሄኛው ፎልደር እንጂ አይከን አይደለም። ይሄኛው ፎልደር እና እነዚህ አይከን ልዩነት አላቸው። አንደኛ ልዩነቱን የምታዩት እዚች ጋር ምንም አይነት የነጭ ሳጥንና ቀስት ምልክት የለውም። ስለዚህ አይከን ከሆነ ሊኖረው የሚችለው መጠን በራሱ የተወሰነ ነው። በጣም ዝቅተኛ ባይት ነው ያለው። እሱን ደግሞ ራይት ክሊክ አድርጋችሁ የምን ያህል እንደሚይዝ ማየት ትችላላችሁ። 1.9 ኪሎ ባይት በጣም 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 ትንሽ ናቸው። ያ ነው ጥቅሙ። ይሄን ያነሳሁት ለምንድነው? አንዳንድ ሰዎች ይሄ ዲስክቶፓቸው በአይከኖች ሲሞላ ማየት በጣም ይወዳሉ። በጣም 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 እና ሙልት ያደርጉታል። ለምሳሌ ማሳያችሁ አንድ ፎቶ አለ እዚህ ጋር። አሁን ይሄንን ፎቶ ስታዩት እኔ እንጃ ይሄንን ስራዬ ብሎ ሲያዘጋጅ ነበር የሆነ ሰው አለ። እንደምታዩት በጣም ብዙ አይከኖች አሉ። ሁሉንም ነገሮች ዲስክቶፕ ላይ ለማስቀመጥ ጥሯል ወይ ጥራለች። ካልተሳሳትኩ ከተለመደው ወጣ ለማለት የተሞከረ ስራ አለ። በጣም የሚያምር ነገር ነው። የሆነ ከአሻንጉሊቷ ቅርጽ ጋር ሊያስቀምጥ ጥሯል ነገሮችን። ከዛ በተረፈ ሎጎ አለው። ዋው ደስ ይላል። ግን መጥፎነቱ ምንድነው? እዚህ ውስጥ የምትፈልጉትን አይከን ማግኘት በጣም ረጅም ጊዜ ይፈጃል ወይም ደግሞ በጣም ብዙ መላመድ አለባችሁ። ይሄ ነገር ምናልባት አንድ የሚነግረን ነገር ሊኖር ይችላል። እነዚህ ነገሮች ከተለመደው ወጣ ያለ ነገር እንድንሰራ ሊያበረታቱን ይችላሉ። ስለዚህ ለምን እነዚህ ነገሮች ላይ አርት ልንሰራ አንሞክርም? ፍልስፍና ፈጠራ ማለት ያ ነው። ለምን እዚህ ጋር ያልታዩ የሚመስሉ ነገሮች እነዚህ ነገሮች እዚህ ጋር ሁሌም ወደታች ከሚደረደሩ ይልቅ ለምን ለየት ያለ ነገር አናሰራቸውም? ለምሳሌ አንድ ነገር ላሳያችሁ እዚህ ጋር። ይህ የምታዩት ዲስክቶፕ ነው። በቃ የሆነ ደስ አይልም? የሆነ በጣም የሚስብ ነገር ነው። ከስር ደግሞ ስታዩት ነጠል ለማለት ሞክር። ውበት አለው። አይከኖቻችሁን እንደምትፈልጉት ትደረድሩታላችሁ። ጋጆቶቻችሁን እንደፈለጋችሁ ታስቀምጧቸዋላችሁ። በጣም በጣም የሚያምር ነው። በጣም ስቦኛል እውነቱን ለመናገር በጣም ደስ የሚል ነው። እና ከተለመደው ውጪ አይከኖቻችንን የሆነ የሚያስገርም አይነት አቀማመጥ በማስቀመጥ የሆነ ኮምፒውተራችንን ስንከፍተው ለስራ የሚያነሳሳን ወይም የሚያስደስተን አይነት ነገር ልንፈጥር እንችላለን። ቢሮአችሁ ውስጥ ከሆናችሁ ለእይታ ራሱ የሚያምር ኮምፒውተር ባክግራውንድ የሆነ መስራት ትችላላችሁ። ስለዚህ ነገሮች ከጀመርን አይቀር እና እነዚህ ነገሮች ስነግራችሁ ምንድነው አንድ መመክራችሁ ነገር እዚህ ዲስክቶፓችሁ ላይ እነዚህ ምልክቶች ከሌሉ በስተቀር ብዙ ባታበዙ በጣም ደስ ይለኛል። ለምሳሌ ሪሳይክል ቢናችሁ ፊት ለፊት ካለ እዚሁ ጋር ምንም ሳይኖረው ማለት ነው ነገሮችን ስታጠፉ እዚህ ጋር መታችሁ ራይት ክሊክ ከዛ ኤምፒቲ ሪሳይክል ቢን ብትሉት የተሻለ ይሆናል። ምክንያቱም ምንድነው እነዚህ እንኳን የተወሰኑ ኪሎ ባይቶች ሆነው ብታበዟቸው ኤክስፐርቶቹ እንደሚሉት እስከ 10 ሰከንድ ድረስ ኮምፒውተራችሁን ያዘገዩታል። ምክንያቱም ኮምፒውተሩ ለመጀመሪያ ጊዜ ሲከፈት ሁሉም ሊንኮች መገናኘታቸውን ቼክ ያደርጋል። ከዛ በኋላ እነዚህን በስርዓት ሬንደር ያደርጋቸዋል። በጣም በከፍተኛ ፍጥነት ቢያደርገውም ነገር ግን ፐርፎርማንሱ ላይ ጫና ይፈጥርበታል ይላሉ። ይሄ ለነዚህ ለትንንሾቹ ከሆነ ብቻ ነው። እውነቱን ለመናገር አንድ ሙዚቃ እዚህ ላይ ብታስቀምጡ ወደ 3000 የሚጠጉ እነዚህን ምስሎች የያዘ ለማለት ያህል ነው። ከሱ ጋር እኩል ይሆናል። ያ ማለት
ይህንን ዲስክቶፓችሁን በአጠቃላይ በሙዚቃ ብትሞሉት ደግሞ ምን ሊከሰት ነው? ገብቷችኋል? አንድ ሙዚቃ በራሱ ማስቀመጣችሁ እዚህ ጋር ፐርፎርማንሱ ላይ ያው በጣም ዝቅተኛ ማለት ብዙ አይደለም እውነታው፣ በጣም ሰከንድ የሆነች ልዩነት ይፈጥራል። ነገር ግን እየበዛ በሄደ ቁጥር ጫናው እየበረታ ይሄዳል። ስለዚህ የምመክራችሁ ነገር ምንድነው? እዚህ ዲስክቶፓችሁ ላይ በጣም ብዙ ነገር አታብዙበት። ጽድት ያለ ዲስክቶፕ ይኖራችሁ። ለፐርፎርማንሱም ለእይታችሁም ጥሩን የሆነ ነገር ታደርጋላችሁ። ከመዝጋቴ በፊት እንደተለመደው ያንን ጥቁር ዊንዶዋችንን እናመጣና እንሰራለን ሲኤምዲ። ስለዚህ ባለፈው እንዳሳዩዋችሁ ዊንዶ አር ትነካላችሁ፣ ሲኤምዲ ትከፍታላችሁ። ይህንን የማደርግበት የራሴ ምክንያት አለኝ። ብዙ ሰዎች ይህንን ጥቁር ዊንዶ ገና ሲያዩት ይጠሉታል እና ከኔ ጋም ስናወራ ብዙ ጊዜ ሰዎች በጣም ይበሳጫሉ። ይህን ነገር ማየት ራሱ አይፈልጉም። ስለዚህ እስከ መቼ ድረስ ይህንን ጥቁር ዊንዶ ብቻ ሆኖ እናውቀዋለን እንዴ? ጥቁር ዊንዶ ብቻ እኮ አይደለም እዚህ ጋር ያለው። ለምሳሌ ያህል እናንተ ከፈለጋችሁ መቀያየር ትችላላችሁ። እኔ የምወደው ነገር አለኝ። ለምሳሌ ያህል ይሄ በጣም የምወደው ቀለም ነው። በነገራችን ላይ በጣም ተቃራኒው ቀለም ነው። ስለዚህ እንደምታዩት ቀለሙን ለውጬዋለሁ። ሌላ አይነት ቀለም ከፈለኩኝ አሁንም ከለር፣ ከዛ እንደገና መጥቼ ሌላ ቀለም እሰጠዋለሁኝ። እሺ አሁን የምታዩዋቸውን እነዚህ ነገሮች አሉ። አሁን እኔ እያደረኩት ያለሁት ምንድነው? የዚህን ቀለም እየቀየርኩ ነው። አንድ ተጨማሪ ነገር ካሳያችሁ በኋላ እንዴት ማድረግ እንደምትችሉ አሳያችኋለሁኝ። ሱሪሲ ይሄው ሲያስጠላ። ብቻ እዚህ ጋር ማሳያችሁ ቁም ነገር ያ ጥቁር ዊንዶ እንደ ልባችሁ ልትቀያየሩት ልታሳምሩት ትችላላችሁ። ይህንን ነገር ለማድረግ የሚስገባችሁ ነገሮች በጣም ጥቂቶች ናቸው። ይህን ነገር ለማጽዳት ከፈለጋችሁ ሲኤልኤስ ነግሬያችኋለሁ ታጠፋላችሁ። መጀመሪያ ወደ ነበረበት ልመልሰው። ከለር 07 ይሁንና ወደ ነበረበት ተመለሰ። ከለር 07 ነው ያለው። አሁን ይህን ነገር ቀለሙን መቀያየር የምትፈልጉ ከሆነ የምታደርጉት መጀመሪያ ሲኤልኤስ ላጥፋው፣ እናንተ እንደልባችሁ ታደርጉታላችሁ። ከለር ብላችሁ ከጻፋችሁ በኋላ ዜድ በሉና ኢንተር ንኩ። የዛን ጊዜ እታች እዚህ ጋር በምታዩት መልኩ ያላችሁን የቀለም ምርጫ ይነግራችኋል። ከ0 1 2 3 እያለ እስከ 9 ከዛ ኤቢሲዲ እስከ ኤፍ ይቀጥላል። የምታደርጉት ምንድነው? አንድ ብቻ ከመረጣችሁ የጽሁፉን ብቻ ቀለም ነው የሚቀይረው። ለምሳሌ እኔ ከለር ብዬ ለምሳሌ እኔ ምን ላድርገው? ቀይ ላድርገው። ስለዚህ ሬድ የሚለውን እዚህ ጋር ያለው 4 ቁጥር አለ። 4 ከነካው በኋላ ኢንተር ስል ጽሁፉን ብቻ ቀይ ያደርገዋል። ከዛ ይልቅ እኔ ደግሞ መጀመሪያ እንደ ድሮ እንዲሆን ፈልጋለሁ። እሺ ይሄው አሁንም 7 ነክቼ ቀየርኩት። ሁለቱንም ደግሞ ባክግራውንዱንም ጽሁፉንም መቀየር ከፈለጋችሁ መጀመሪያ የባክግራውንዱን ቀለም ትመርጣላችሁ፣ ቀጥሎ የጽሁፉን ቀለም ትመርጣላችሁ። ስለዚህ ከነዚህ ሁሉ ሁለት ኮምቢኔሽን በመውሰድ የፈለጋችሁትን ውህደት መፍጠር ትችላላችሁ። ስለዚህ ይሄ አሁን እያያችሁት ያለው በመጀመሪያ ደረጃ 07 ነው። 0 ያው ከጀርባው ጥቁር ነው፣ 7 ደግሞ ነጭ ነው። ስለዚህ እኔ ተቃራኒውን በወስደው 7 ቢሆን፣ ስለዚህ ከለር 7 ተገላቢጦሹን ወሰደው። እናንተ የምትፈልጉትን አድርጋችሁ ሞክሩት፣ ተዝናኑበት፣ ደስ እንዳላችሁ። እወዳችኋለሁኝ። አመሰግናለሁ። መልካም ጊዜ